ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ስሜ በጸሎት ይባላል። የዩቲዩባችን ቻናል ደግሞ የኔ ጎጃም ይላል። የኔ ጎጃም ማለት በቃ ሀገራችንን እንወዳለን ለማለት ነው። ደግሞ እንደዛ ስትባል ወደ ፖለቲካ ወደ ዘረኝነት እንዳትወስዱት። እኔ ዘረኛ አይደለሁም። ጥርት ያልኩ ኢትዮጵያዊ ነኝ። ዛሬ እንደ ልቤ ይላል የቻናላችን ርዕስ። እንደ ልቤ ማለት እንደ ልባችን የሆድ ሆዳችን እናውራ። የምንከፋበትን የምናለቅስበትን ነገር በሰው ሀገር ሆነን በሰው ቤት ሆነው የሚሰሩ እህቶቻችንን በሰው ሀገር ምን ተሰማቸው? አንዳንዴ ገንዘብ ልከው ሰርተው ሲልኩልን እንዴት እንደመጡት እንኳን አናውቅም። ብሩን ተቀብለን ዝም ውሎሽ እንዴት ነው? እንዴት አሳለፍሽ ልጄ ብሎ እንኳን የሚጠይቅ ፋሚሊ የለም አንዳንዶቻችን ጋር። ብር ሲላክላቸው እግዚአብሔር ይስጥልንም አይሉንም። አንዳንዴ አውቀዋለሁ ስሜቱና አንዳንዴ ይሁን አልቅሽልሽና ይለናል። አልቅሽልናል። አንዳንዴ እንባችንን ዋጥ አድርገን ነገ ለራሴ ብለን እንዲያል ስሜት አጋጥሟቸው አያውቅም? እኔ እንዲያል ስሜት ያጋጥመኛል። እቤት ሆኜ አገሬ ሊሆኜ አገር አይናፍቃችሁም? እኛ እንኳን ሀገራችን ሊሆነን ሀገር ይናፍቀናል። እንኳን እናንተ በሰው ሀገር ያላችሁ እህቶቼ። እስኪ በዩቲዩብ ገና የመጀመሪያ ነው እና ራሴን ቪዲዮ ስቀርጥ ሳቅ ይለኛል፣ ሰውነቴ ይዘረዝራል፣ ልቤ ይመታል። ገና ራሴን ሪከርድ እያደረኩ ያለ ሰው ነኝ። ወደፊት ግን ላይ ታደረስኩ ላይክ ሰብስክራይብ ያርጋችሁ ላይ ታደረሳችሁኝ ፊቴን አሳያለሁ። አይም ፕሮሚስ ፕሮሚስ ነው። ቃል ደግሞ አይታጠፍም። እና ባካችሁ አብረን እንደግ። ሰብስክራይብ ላይክ ያረጋችሁ ውሏችንን ወደፊት እናሳያለን። በሰው ሀገር ሆነን የምንውልም ብቻ አብረን እናድጋለን። ስለምልኮለታተፍ ይቅርታ። ወደፊት ግን ራሴ ምርጥ አድርጌ ነው የሚቀርጠው። ይኸው ቃል እገባላችኋለሁ። አሁን ግን የዛሬው እዚህ ጋር ይበቃናል። ዩቲዩባችንን ሰብስክራይብ ያረጋችሁ አብረን እንደግ። የልባችንን እናወራ ቤተሰብ